የዓለም ጂኦፖለቲካዊ ሚዛን ፍጹም ወደማይገመት አደገኛ ምዕራፍ እየተሸጋገረ ይገኛል። የሁለቱ ሀያላን ሀገራት መሪዎች በጋራ አስቸኳይ እርምጃን ወስደዋል። አሜሪካና እስራኤል በኢራን ላይ የከፈቱት መጠነ ሰፊ ጦርነት መላውን መካከለኛ ምስራቅ ወደ ከፋ ቀውስ ሊከት እንደሚችል ቻይናና ሩሲያ አስጠንቅቀዋል። ይህ በዓለም አቀፍ ደረጃ ትልቅ ዲፕሎማሲያዊ ጫና የፈጠረው የሀገራቱ መግለጫ የጦርነቱን አካሄድ ሊቀይር የሚችል አዲስ ባለ 4 ነጥብ የሰላም እቅድ ይዞ ብቅ ብሏል። ጦርነቱ ወደ ጎረቤት ሀገራት ከተስፋፋ ሊከተል የሚችለውን ዓለም አቀፋዊ የደህንነት ስብራት አስመልክቶ በቻይናና ሩሲያ የቀረበውን ዝርዝር ሪፖርት በቀዳሚነት እናሰማቸዋለን። ላለፉት 2 ዓመታት በኢትዮጵያ ዜጎች፣ ተማሪዎች፣ ነጋዴዎችና የሥራ ኃላፊዎች ላይ ከፍተኛ የአሰራር ጫና ፈጥሮ የነበረው ጥብቅ የአውሮፓ ህብረት የቪዛ ማዕቀብ በትላንትናው ዕለት በይፋ ተነስቷል። በህገወጥ ስደት ዙሪያ በተነሳ አለመግባባት ምክንያት ተጥሎ የነበረው ይህ የሸንገን ቪዛ ገደብ ሙሉ በሙሉ የተነሳበት ምክንያትም ታውቋል። ከህብረቱ የወጣው ይፋዊ ሰነድ ምን ዝርዝር ነጥቦችን አካቷል? ይህ ውሳኔ ወደ አውሮፓ ለሚጓዙ ዜጎች ምን አይነት አሰራር ይከተላሉ የሚለውን ጨምሮ በጉዳዩ ዙሪያ የተሟላ መረጃዎችን እናስቃኛቸዋለን። ሰባተኛው ሀገራዊ ጠቅላላ ምርጫ ሊካሄድ ጥቂት ቀናት ብቻ በቀሩበት በአሁኑ ወቅት የአንድ ፓርቲ ከፍተኛ አመራር በህዝብ ህመም ላይ አልሳለቅም በማለት ራሳቸውን ከምርጫው ማግለላቸውም ታውቋል። የምርጫ ቦርድ በበኩሉ ውሳኔውን የህግ መሰረት የለውም በማለት ውድቅ አድርጎታል። በዝርዝር የምንመለከተው ሌላኛው መረጃ ይሆናል። የተወደዳችሁ የኢንፎ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህን መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆናችሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ዝርዝሮቹ እንለፍ። የቻይናው ፕሬዝዳንት እና የሩሲያው ፕሬዝዳንት ቭላድሚር ፑቲን ትላንት ያደረጉት አስቸኳይ ውይይት አሜሪካና እስራኤል በኢራን ላይ የጀመሩትን ወታደራዊ ጥቃት በአስቸኳይ እንዲያቆሙ እና ወደ ዲፕሎማሲያዊ ውይይት እንዲመለሱ ጥሪ ማቅረባቸውን የቻይና የውጭ ጉዳይ ሚኒስትር ባወጣው ይፋዊ መግለጫ አስታውቋል። የሁለቱ ሀገራት መሪዎች በጋራ በሰጡት ማብራሪያ ወታደራዊ ኃይልን መጠቀም ዓለም አቀፍ አለመግባባቶችን ለመፍታት ፍጹም ስህተት መሆኑን የገለጹ ሲሆን በተለይም የእስራኤል ጦር የኢራንን የኒውክሌር ተቋማት ኢላማ በማድረግ የሰነዘረውን ጥቃት ቀጠናዊ ውጥረቶችን ከመጨመር ባለፈ መላውን ዓለም ሊያናጋ እንደሚችልም አበክረው ገልጸዋል። የቻይና የውጭ ጉዳይ ሚኒስትር ይፋ ባደረገው መግለጫ ፕሬዝዳንት ቪ ቺንፒንግ ከፕሬዝዳንት ቭላድሚር ፑቲን ጋር ባደረጉት ጥልቅ የሁለትዮሽ ውይይት በአሁኑ ወቅት ተኩስ አቁም ማወጅ እና ግጭቶችን ማስቆም ለአካባቢው ሰላም ሲባል ቀዳሚና አስቸኳይ ትኩረት ሊሰጠው የሚገባ ጉዳይ ነው ሲሉ ተናግረዋል። የቻይናው መሪ አክለውም በሀገራት መካከል የሚነሱ አለመግባባቶች በጦር መሳሪያ ኃይል ለመፍታት መሞከር ፍጹም ስህተት መሆኑንም ወታደራዊ መባባስ ቀጠናዊ ውጥረቶችንም ከመጨመር ባለፈ ዘላቂ መፍትሄ ሊያመጣ እንደማይችልም አስገንዝበዋል። ፕሬዝዳንት ሺ ጂንፒንግ ጦርነቱ ወደ ጎረቤት ሀገራት እንዳይስፋፋ ለመከላከል ሲባል የግጭቱ ተዋናዮች በተለይም እስራኤል ወታደራዊ ዘመቻዎቿን በአስቸኳይ እንድታቆም ጥብቅ ማሳሰቢያም ሰጥተዋል። ይህንን ዓለም አቀፍ ቀውስ በዘላቂነት ለመፍታት ያስችላል ያሉትንና በአራት ዋና ዋና ነጥቦች ላይ ያተኮሩ የሰላም እቅድ ይፋ ማድረጋቸውንም መግለጫው ያመለክታል። የቻይናው ፕሬዝዳንት ይፋ ያደረጉት አራቱ የሰላም እቅድ የሚያተኩሩት በአስቸኳይ እና ያለምንም ቅድመ ሁኔታ ተኩስ አቁም እንዲደረግ፣ ንጹሃን ዜጎች ከማንኛውም ጥቃት ጥበቃ እንዲደረግላቸው፣ በኢራን የኒውክሌር መርሃ ግብር ዙሪያ የተቋረጡ የፖለቲካ ድርድሮች በአስቸኳይ ዳግም እንዲጀመሩና በተባበሩት መንግስታት ድርጅት የደህንነት ምክር ቤትና በዋና ዋና የዓለም ሀያላን ሀገራት መካከል ጠንካራና ውጤታማ የሆነ የአገናኝነት ሚና መፍጠር ላይ ትኩረት ያደረጉ መሆናቸውንም ተገልጿል። በሌላ በኩል የክሬምሊን ቤተ መንግስት ባወጣው መግለጫ ፕሬዝዳንት ቭላድሚር ፑቲን ሩሲያ ስለ ግጭቱ ያላትን ግምገማ ለቻይናው መሪ በሰፊው አስረድተዋል። ፕሬዝዳንት ፑቲን በንግግራቸው የእስራኤል ጦር የኢራንን የኒውክሌር ተቋማት ኢላማ በማድረግ የሰነዘረውን ጥቃት እጅግ አደገኛና ዓለም አቀፍ ሕግን የጣሰ ድርጊት ሲሉ በብርቱ ኮንነውታል። የሩሲያው መሪ እንዲህ አይነቱ ስሜታዊ እርምጃ የኒውክሌርን አደጋን ጨምሮ ሰፊ ውድመትን ሊያስከትል እንደሚችልም አስታውቀዋል። ሁለቱም መሪዎች በውይይታቸው ማጠቃለያ ላይ በመካከለኛው ምስራቅ የተጋረጠውን ከፍተኛ የጸጥታ ቀውስ ለመፍታትና ወደ ከፋ ቀጠናዊ ጦርነት እንዳያመራ ለማድረግ ብቸኛው እና አስተማማኙ መንገድ ዲፕሎማሲያዊ ድርድርና ፖለቲካዊ መፍትሄዎች ብቻ መሆናቸውንም በጋራ ስምምነት ላይ ደርሰዋል። የቻይናና የሩሲያ የጋራ አቋም አሜሪካና በእስራኤል የጦርነት እቅዶች ላይ ከፍተኛ ዲፕሎማሲያዊ ጫና ሊፈጥር ይችላል ተብሎም ይጠበቃል። በተለይም የተባበሩት መንግስታት ድርጅት የደህንነት ምክር ቤት አባል የሆኑት እነዚህ ሁለት ሀያላን ሀገራት የጋራ እቅድ ይዘው ብቅ ማለታቸው ዓለም አቀፉ ማህበረሰብ በጉዳዩ ላይ ያለውን አመለካከት ሊቀይረው እንደሚችልም እየተነገረ ይገኛል።
የአውሮፓ ህብረት ምክር ቤት በ2024 በኢትዮጵያ ላይ ጥሎት የነበረውን ጥብቅ የሸንገን ቪዛ ገደብ ለማንሳት መወሰኑን በትላንትናው ዕለት በይፋ አስታውቋል። ህብረቱ ቀደም ሲል የቪዛ ህጉን በከፊል አግዶ የነበረው ኢትዮጵያ በህገ ወጥ መንገድ ወደ አውሮፓ የገቡ ዜጎቿን መልሳ የመቀበል ትብብሯን እንድታሻሽል ግፊት ለማድረግ በማቀድ እንደነበርም አረጋግጧል። ይሁን እንጂ የህብረቱ ኮሚሽን ባካሄደው አዲስ ክትትልና ምዘና መሰረት በዚህ ረገድ የተመዘገቡት የትብብር መሻሻሎች እግዱ ሙሉ በሙሉ እንዲነሳ መሰረት መሆናቸውንም ይፋዊ መግለጫው ያመለክታል። ይህ አዲስ የቪዛ ገደብ የማንሳት ውሳኔ ለእያንዳንዱ የህብረት አባል ሀገር በይፋ ከደረሰ በኋላ ወዲያውኑ ወደ ስራ እንደሚገባም ገልጿል። የአውሮፓ ህብረት ኮሚሽን ባወጣው ይፋዊ ሪፖርት መሰረት ባለፉት 2 ዓመታት በኢትዮጵያ ላይ ተፈጻሚ ተደርጎ የነበረው የቪዛ ህግ ከፊል እገዳ የተጣለው በሁለቱ ወገኖች መካከል በነበረው የዜጎች ምልሰት አፈጻጸም አለመግባባት እንደሆነም ተገልጿል። በ2024 የወጣው ይህ ጥብቅ መመሪያ የቪዛ ማመልከቻዎችን የማስተናገጃ ጊዜ የሚያረዝም፣ ተጓዦች ተጨማሪ ደጋፊ ሰነዶችን እንዲያቀርቡ የሚያስገድድ እና ባለብዙ መግቢያ ቪዛዎችን የሚከለክል ነበር። ከዚህ በተጨማሪም ለዲፕሎማቶችና ለኦፊሴላዊ ፓስፖርት ባለቤቶች የሚሰጠውን የቪዛ ክፍያ ነፃ መብት ያገደ አሰራር እንደነበርም ይታወሳል። ይሁን እንጂ የህብረቱ ኮሚሽን በትላንትናው ዕለት ባወጣው አዲስ የግምገማ ሰነድ በኢትዮጵያ በኩል በዚህ ረገድ የታየው ተግባራዊ ትብብር በአሁኑ ወቅት በከፍተኛ ሁኔታ መሻሻሉንም አስታውቋል። ይህ የተመዘገበው የአፈጻጸም መሻሻል ህብረቱ የጣለውን ጥብቅ የቪዛ ገደብ ሙሉ በሙሉ እንዲያነሳም ዋናው ምክንያት መሆኑ ተገልጿል። ይህ የቪዛ ገደብ የመነሳት ውሳኔ ወደ አውሮፓ ለሚጓዙ የኢትዮጵያ ዜጎች ሰፊ የአሰራር መቃለልን ይዞ የመጣ እንደሆነም ታውቋል። አዲሱ መመሪያ ተግባራዊ መሆን ሲጀምር ተጓዦች ቀደም ሲል ይገጥማቸው የነበረው ረዥም የቪዛ ማጣሪያ ጊዜ የሚቀንስ ከመሆኑም በላይ በቪዛ አሰጣጥ ሂደት ላይ የነበሩትን ጥብቅ የሰነድ ግዴታዎች ተነስተው ወደ መደበኛው የሸንገን ቪዛ አሰራር ስርዓት የሚመለሱም ይሆናል። ይህ ለውጥ በተለይም ለንግድ፣ ለትምህርት፣ ለሕክምናና ለዲፕሎማሲያዊ ስራዎች ወደ አውሮፓ አባል ሀገራት ለሚጓዙ ዜጎች ምቹ የአሰራር ስርዓትን እንደሚፈጥርም ተመላክቷል። በአውሮፓ ህብረት ምክር ቤት የጸደቀው ይህ አዲስ ውሳኔ ለእያንዳንዱ የህብረት አባል ሀገር በዲፕሎማሲያዊ መዋቅሮች በኩል በይፋ እየተላለፈ እንደሚገኝም የተገለጸ ሲሆን እያንዳንዱ አባል ሀገር ውሳኔውን ለአገራዊ የቪዛ ሰጪ ተቋማቱ፣ ለኢሚግሬሽን መስሪያ ቤቶቹና በውጭ ሀገራት ለሚገኙ ኤምባሲዎች ካደረሰ በኋላ አዲሱ የተቃለለ አሰራር በቀጥታ ወደ ስራ እንደሚገባም ታውቋል። በአዲስ አበባ በሚገኙ የህብረቱ አባል ሀገራት ኤምባሲዎች ይህንን አዲስ መመሪያ በተግባር ላይ ማዋል የሚጀምሩበትን ዝርዝር የጊዜ ሰሌዳና የአሰራር ሂደቶችን በተመለከተ የሚወጡ መረጃዎችን በቅርብ እየተከታተልን ለተመልካቾቻችን የምናደርስ መሆኑን እንገልጻለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የህዝብ ግንኙነት ኃላፊና የትብብር ለኢትዮጵያ አንድነት የምክር ቤት አባል የሆኑት አቶ ይስሐቅ ወልዳይ ከአጠቃላይ የምርጫው ሂደትና ከእጩነት ራሳቸውን መግለላቸውን በይፋ አስታውቀዋል። በአራዳ ክፍለ ከተማ ምርጫ ክልል ለህዝብ ተወካዮች ምክር ቤት እጩ ሆነው ቀርበው የነበሩት አቶ ይስሐቅ ውሳኔውን ያስተላለፉት አገሪቱ ያለችበትን የጸጥታና የፖለቲካ ቀውስ ምክንያት በማድረግ እንደሆነም ገልጸዋል። ይሁን እንጂ የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ውሳኔውን የህግ መሰረት የለውም በማለት ውድቅ ማድረግ ጉንም በደብዳቤ አስታውቋል። አቶ ይስሐቅ በቲክቫ ኢትዮጵያ በነበራቸው ቆይታ በሰጡት መግለጫ በአገሪቱ ደም አፋሳሽ ጦርነት ሳይቆም ምርጫ ማካሄድ ከፍተኛ የሞራል ዝቅጠት መሆኑን ገልጿል። በተለይም በአማራ፣ በትግራይ፣ በኦሮሚያ፣ በቤንሻንጉል ጉሙዝና በጋምቤላ ክልሎች ንጹሃን ዜጎች በማንነታቸው በፖለቲካ አመለካከታቸው እየተገደሉና እየታሰሩ ምረጡኝ ብሎ መቅረብ በህዝብ ህመም ላይ መሳለቅ ነው በማለት ውሳኔያቸውን አስረድተዋል። አቶ ይስሐቅ አያይዘውም በከፍተኛ ማህበራዊ ትርምስ ውስጥ የሚደረግ ምርጫ ነፃና ፍትሃዊ ሊሆን እንደማይችልም አመልክተዋል። በዚህ አይነት ሂደት ውስጥ መሳተፍ ደግሞ ለጥፋት ኃይሎች ህጋዊ እውቅና መስጠት እንደሆነም ተናግረዋል። ፖለቲከኛ ውሳኔያቸውን ይበልጥ ካከበሩት ነጥቦች መካከል የሀገሪቱ አንዱ ወሳኝ አካል የሆነው የትግራይ ህዝብ ሙሉ በሙሉ ሳይሳተፍበት የሚደረግ ምርጫ ኢትዮጵያን ሙሉ አያደርጋትም ብለዋል። ህዝቡ ከተፈናቃይ ካምፕ ሳይወጣና ከስጋት ነፃ ሳይሆን በሚደረግ ምርጫ ውስጥ በመሳተፍ የጥፋት አካል መሆን እንደማይፈልጉም ገልጿል። በተጨማሪም በኦሮሚያ ክልል ከ2011 ዓ.ም ጀምሮ ለተቀሰቀሰው የጸጥታ ችግር ዘላቂ የፖለቲካ መፍትሄ ሳይበጅለት በምርጫ ስም ቀውሱን ማራዘም ተቀባይነት እንደሌለውም ቅሬታቸውን አቅርበዋል። የተሻለ አማራጭ ሀሳብ ያላቸውን ግለሰቦች፣ የምክር ቤት አባላትና ጋዜጠኞች በህግ በማስከበር ስም በእስር ቤቶች እንዲታጎሩ መደረጉ ሌላኛው የውሳኔያቸው ምክንያት መሆኑንም ገልጸዋል። እነዚህ ችግሮች እስካሁን ከቀጠሉ ለምን የምርጫው ተሳታፊ እጩ ሆነው ቀረቡ? ለምንስ እስካሁን ቆዩ? ተብለው በቲክቫ
ኢትዮጵያ የተጠየቁትን አቶ ይስሐቅ ውሳኔውን ለምን አሁን እንደተላለፈ አብራርተዋል። እንደ ፓርቲም እንደ ትብብርም ለምርጫ አስቻይ ሁኔታ እንዲፈጠር እንታገላለን ስንል ቆይተናል ብለዋል። ግን ትናንት የነበረው ችግር ዛሬም አለ፣ የተለወጠ ነገር የለም በማለትም ተናግረዋል። አክለውም የጸጥታ ችግሮች ሳይቀረፉና እስረኞች ሳይፈቱ በምርጫው መሳተፍ ከአጃቢነት የዘለለ ሚና እንደሌለውም በመግለጽ ሲያደርጉት የነበረውን ትግል ለውጥ ባለማምጣቱ ሰዓቱን ጠብቀው ማግለላቸውን አሳውቀዋል። በአንጻሩ የኢትዮጵያ ብሔራዊ ምርጫ ቦርድ የአቶ ይስሐቅን ከእጩነት ራስን የማግለል ጥያቄ በደብዳቤ ውድቅ አድርገዋል። ቦርዱ በሰጠው ማብራሪያ እጩነትን የመሰረዝ ወይም የመተው ጥያቄ በሕግ ተቀብሎ ለማስተናገድ የተቀመጠው የመጨረሻ ገደብ እስከ ሚያዝያ 23 ቀን ድረስ ብቻ የነበረ መሆኑንም አመልክቷል። አቶ ይስሐቅ ጥያቄውን ያቀረቡት ግንቦት 10 ቀን በመሆኑ ውሳኔያቸው የሕግ መሰረት የለውም ሲል ቦርዱ አስታውቋል። ቦርዱ በአሁኑ ወቅት የእጩነት መሰረዣ የጊዜ ገደቡ ያለፈ ከመሆኑም በላይ የእጩዎች ስም ያረፈበት የድምጽ መስጫ ወረቀት ታትሞ ወደ አገር ውስጥ የገባ መሆኑንም አስታውቀዋል። ለምርጫው የቀረው ጊዜ 12 ቀናት ብቻ በመሆኑ ጥያቄውን ተቀብሎ ማስተናገድ የማይችል መሆኑን ገልጸዋል። ለዛሬ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። ለኢንፎ ሚዲያ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቪዲዮውን ላይክ እና ሼር ማድረግ እንዳትረሱ። መልካም ጊዜ ተመኘላችሁ።